ዋጋ ማወቅ ከምንም በላይ ትልቅነት እንደሆነ በግልጽ የታየበት ሳምንታዊ የመነጋገሪያ ርዕስ የሆነው የሴዶ ማርሻል እና የጆኒ የሪንግ ፍልሚያ ይካሄዳል ወይስ አይካሄድም በሚለው ነው። እንግዲህ እንዳየነው ብዙዎቹ ሴዶ ማርሻል ፈርቷል። ሪንግ ውስጥ ገብቶ ከጆኒ ጋር አይፋለምም። ላለመፋለም ሲል ደግሞ የጠየቀው የገንዘብ ዋጋ እንደ ማሳያ አድርገው እየቆጠሩ ይገኛሉ። ለእኔ ግን ጆኒ ከሴዶ ጋር እንዲፋለም ከተፈለገ የሴዶን ፕሪኮንዲሽን ማሟላት ግዴታ ነው። ለምን ሴዶ ማለት በብዙ በሶሻል ሚዲያ በምንም ብሎኬት እየሰበረም ቢሆን ሰውን እየሰበረ ቢሆን ፕሮፋይልን የገነባ ሰው ነው። የኢትዮጵያ ሕዝብ በዚህ ሰዓት እሱን ማየት የሚፈልገው ከሰው ጋር ብሎኬቱን እንደሰበረው ጆኒን ሰብሮ ወይ ደግሞ ተሰብሮ ማየት የሚፈልገው። እናንተ ማድረግ ያለባችሁ ምንድነው? የልጁን ፍላጎት ማሟላት ከዛ ሪንግ ውስጥ ማስገባት። ከዛም በኋላ እንደ ብሎኬቱ ጆኒ ይሰብራል አይሰብርም የሚለውን ከዛ ቁጭ ብለን አብረን የምንመለከተው ይሆናል። ከዚያ ያለፈ አንሰጥህም እንሰጥሃለን እያላችሁ እኛንም አድማጩንም ተከታታዩንም እንግዲህ ልብ ማጓጓት አይሆንም። ስለዚህ የጠየቀውን ስጡት፣ ሪንግ ውስጥ አስገቡት። ከዛም በኋላ ብሎኬቱ ማን እንደሚሆን እንግዲህ ቁጭ ብለን የምናየው ይሆናል።